ጤና ይስጥልኝ ውድ የስድስተኛ ክፍል ተማሪዎች እንደምን ከረማችሁ? ዛሬ በልዩ ሁኔታ መጥቻለሁ። እንግዲህ አገር አቀፍ ፈተና ስለምትፈተኑ እስኪ ከትምህርቴ ጋር ቀረብ የሚለውን አካባቢ ሳይንስ 40 ጥያቄዎች ይዤ መጥቻለሁ። ያው አካባቢ ሳይንስ እንደ ሂሳብ ብዙ ሰዓት ፈጅ አይደለም። በዚህ መሰረት እነዚህን ጥያቄዎች ከሰራችሁ በዚህ ዙሪያ እንድታነቡ እላለሁ ወይም ደግሞ እንድታነቡ ያደርጓችኋል። የመጀመሪያው ጥያቄ የአንድ ቦታ አንጻራዊ መገኛ በቀጥታ ለመግለጽ የማይጠቅመው አገላለጽ የትኛው ነው? ይህ እንግዲህ ከ3ኛ ክፍል ጀምሮ እነዚህ ጥያቄዎች 5ኛ ክፍል ጥያቄዎች ለ5ኛ ክፍሎችንም ይይዛል። የ5ኛ ክፍል 6ኛ ክፍል ላይና ግን ይሄ ትምህርት ከ3ኛ ክፍል ጀምሮ ያለ ነው። ሀ በስተቀኝ፣ ለ በስተግራ፣ ሐመርሃ ፊት ለፊት፣ መ 15 ዲግሪ ምስራቅ። ይህ መልሳችን መ ይሆናል ማለት ነው። የማይጠቅመው ነው የሚለው። ወደ ሁለተኛ ከሚከተሉት ሀገራት ውስጥ ኢትዮጵያን በስተደቡብ በኩል የሚያዋስነው የትኛው ነው? ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን ይለናል። ሐመርሃ ይሆናል ኬንያ። የጥያት ትክል ድንጋይ መገኛ የት ነው? ኦሮሚያ፣ በጉራጌ፣ በወላይታ፣ በትግራይ ይለናል። ለላይ በጉራጌ። ስለ ንድፍ ካርታ ትክክል ያልሆነው የትኛው ነው? ሀ በአጭር ጊዜ መሳል ይቻላል። ለ በዝርግ ወረቀት የሚሳል ነው። ሐመርሃ በቀላሉ መለየት ይቻላል። መ ለመስራት አስቸጋሪ ነው። ለመስራት አስቸጋሪ ነው የሚለው መ መልስ ይሆናል። ወደ 5ኛ ጥያቄ እሄዳለሁ። የምግብ ልመት የሚጠናቀቅበት የስርዓተ ልመት የአካል ክፍል ዳሽ ይባላል። አፍ፣ ትንሽ አንጀት፣ ጨጓራ፣ ትልቅ አንጀት። ስለዚህ ትንሽ አንጀት ለ። እሺ 6ኛ ከሚከተሉት ውስጥ ቁስ አካል ያልሆነው ነው የሚለው። ያልሆነ የትኛው ነው? ሐመርሃ ብርሃን። 7ኛ ሁለትና ከዚያ በላይ ከሆኑ ንጥረ ነገሮች በኬሚካዊ መስተጋብር። አሁን እንግዲህ እነዚህን ጥያቄዎች ስታገኙ የሚያስተምራችሁ ነገር ምንድነው? አንደኛ ጥያቄዎች በዚህ ተመሳሳይ መልኩ ይመጣሉ። ሁለተኛ በዚህ ዙሪያ ላይ እናንተ በደንብ ያላጠናችኋቸውን ክፍሎች እንድታጠኑ ያደርጋችኋል ጥያቄ እና በኬሚካዊ መስተጋብር የሚፈጠር ልዩ ቁስ የትኛው ነው የሚለን። 7ኛው ሀ ንጥረ ነገር፣ ለ ውህድ፣ ሐመርሃ ድብልቅ፣ መ ቁስ አካል። ስለዚህ ለ ውህድ ይሆናል። 8ኛ ከሚከተሉት ውስጥ ጨው የሆነ የትኛው ነው? ማግኒዚየም ኦክሳይድ፣ ለ ሶዲየም ኦክሳይድ፣ ሐመርሃ ሶዲየም ክሎራይድ ወይም የምግብ ጨው ማለት ነው። መ ሰልፈር ዳይ ኦክሳይድ። 8ኛ ሐመርሃ ይሆናል ማለት ነው። ወደ ቀጣይ ጥያቄ ሄዳለሁ። 10ኛ 9ኛ ጥያቄ ከ9ኛን አልፌያታለሁ። እሺ 10ኛ አንድ ጥያቄ ቀርቷል ማለት ከ40ዎቹ። 10ኛ ድምፅን በከፍተኛ ፍጥነት ማስተላለፍ የሚችለው የትኛው ነው? ወና፣ አየር፣ ብረት፣ ውሃ ይላል። ሐመርሃ ብረት በከፍተኛ ሁኔታ ያስተላልፋል። 10ኛ 11ኛ በአንድ አካባቢ የሚስተዋል የዕለቱ የአየር ሙቀት፣ ቅዝቃዜ፣ የዝናብና የንፋስ ሁኔታ ነው። ይህን ስንገልጸው እንግዲህ ሀ የአየር ንብረት ይባላል። ለ የአየር ጸባይ፣ ሐመርሃ የአየር ግፊት፣ መ ደመና። ስለዚህ 11ኛው ለ የአየር ጸባይ። 12ኛ በጣም ሞቃታማና ደረቃማ የሆነ አየር ንብረት ክልል የሆነው የትኛው ነው? ሀ በረሃማ፣ ለ ቆላማ፣ ሐመርሃ ወይና ደጋማ፣ መ ደጋማ ይላል 12ኛ ሀ።
13ኛ ከሚከተሉት ውስጥ የአየር ንብረት ተቆጣጣሪ ያልሆነው የትኛው ነው? ተቆጣጣሪ ያልሆነው። ልብ በሉ ሌላው የምታስተውሉት ነገር የሆነው ያልሆነው በማለት እንዳትሸወዱ። ያልሆነ የትኛው ነው? ሀ ከፍታ፣ ለ ከባህር ያለው ርቀት፣ ሐመርሃ ኬክሮስ፣ መ ኬንትሮስ። ስለዚህ መ ኬንትሮስ። 14 ከሚከተሉት ውስጥ ታዳሽ ያልሆነው የተፈጥሮ ሀብት የቱ ነው? ሀ የከሰል ድንጋይ፣ ለእንጨት፣ ሐመርሃ ወርቅ፣ መ ሁሉም። መልሱ 14ኛው መ ሁሉም ይሆናል። 15ኛ ለተክሎች እድገት ተስማሚ የሆነው የአፈር አይነት የትኛው ነው? 15ኛ አሸዋማ አፈር ይላል። ለም አፈር፣ ሐመርሃ ሸክላ አፈር፣ መ ቀይ አፈር ይላል። ለም አፈር ነዋ። 16ኛ ከሚከተሉት ውስጥ የአፈር መሸርሸር መንስኤ ያልሆነው የቱ ነው? መሸርሸር ያልሆነው ሀ ተዳፋት መሬትን ቁልቁል ማረስ፣ ለ ኩታ ገጠም የአስተራረስ ዘዴን አለመጠቀም፣ ሐመርሃ ዛፍ መትከል፣ መ የደን መጨፍጨፍ። 16ኛ ሐመርሃ ዛፍ መትከል ያልሆነው ስላለን። እሺ 17ኛ በካርታ ወይም በሉል ላይ ከምስራቅ ወደ ምዕራብ የተሰመረ የሐሳብ መስመር የኬክሮስ መስመር ለእናንተን ቆርጫቸዋለሁ። ኤኒዌይስ መልሳችን የኬክሮስ መስመሮች ይባላሉ። በዚህ ያዙት 17ኛውን። 18ኛ ስለ አግዳሚና ቋሚ መስመሮች ትክክል ያልሆነው የቱ ነው? 18ኛ ቋሚ መስመሮች ከሰሜን ወደ ደቡብ ይሰመራሉ ይላል። ምንድነው ጥያቄው? ትክክል ያልሆነው ያው ለአግዳሚ መስመሮች መነሻ ግሪንዊች ሜሪዲያን ነው ይላል። ሐመርሃ ቋሚ መስመሮች መሬትን ምስራቃዊና ምዕራባዊ ብሎ ለመክፈል ይጠቅማል። መ ቋሚና አግዳሚ መስመሮች በሉልና በካርታ ላይ ብቻ የሚገኙ መስመሮች ናቸው። እና እንግዲህ የ18ኛው የአግዳሚ መስመሮች መነሻ ግሪንዊች ሜሪዲያን ነው የሚለው ስህተት ነው ማለት ነው። ትክክል ያልሆነው ስለሆነ 19ኛ የምስራቅ አፍሪካ ቀንድ ሀገር ያልሆነው የቱ ነው? ኤርትራ፣ ኬንያ፣ ጅቡቲ፣ ሶማሊያ ይለናል። 19ኛ ኬንያ። 20 ከሚከተሉት ውስጥ የምስራቅ አፍሪካ ሀገር የሆነው የትኛው ነው? 20ኛ ማለት ነው። ቡሩንዲ፣ ኢትዮጵያ፣ ሩዋንዳ ሁሉም ናቸው። 21ኛ ጥያቄ የታላቁ ምስራቅ አፍሪካ ስምጥ ሸለቆ መዳረሻ የሆነው ሀገር የቱ ነው? ሩሲያ፣ ሞዛምቢክ፣ ሶሪያ፣ ኮሪያ ይለናል። ለሞዛምቢክ